ወመን የተወከለ ዐለ ላህ ፈሁወ ሐስቡህ። በሱ ላይ የተማመነን ሰው በሱ ላይ የተመካን ሰው አላህ በቂው። እንዴት ከዛ መከራ ውስጥ እንደሚያድንህ አላህ ብቻ ነው የሚያውቀው። የእሱ ነው ተድቢሩ። አንተ የምትፈልገውን እንጂ እንዴት እንደሚሆንም አትንገረው። አንዳንድ ጊዜ ዱዓችን ራሱ አደብ የለውም እኮ ያ አላህ እንዲህ አድርገህ በዚህ በኩል አድርገህ እንዲህ አድርግልኝ። ተድቢሩ ያ አላህ። አንተ ፍላጎትህን ብቻ እስአል በስ ለምን የምትፈልገውን ነገር አላህ ግን መንገዱን እሱ ያውቀው። ለሱ እጅ መስጠት እውነተኛ ኢስላም ማለት ያ ነው። ለአላህ እጅህን ትሰጣለህ፣ ለአዋሚሮቹ ትሰጣለህ፣ ለተድቢሮቹም ትሰጣለህ። ለትእዛዞቹ እጅ ሰጥተሃል፣ ለክልክሎቹ እሺ እከለከላለሁ ብለህ እጅህን ሰጥተሃል። ከዛ በኋላ በህይወት ውስጥ ደግሞ ማድረስ ያለብህን ሰበብ እያደረስክ ምን ይሆናል? ለሱ ሕክማ፣ ለሱ ጥበብ፣ ለሱ ማስተባበር እጅህን ትሰጣለህ፣ ልብህን ታረጋገዋለህ ማለት ነው።